አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሰላም ነው አልሐምዱሊላህ። ጠፍተን ነበረ። ዛሬ በአዲስ ቪዲዮ ከች ብለናል። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውዶችዬ። እና ዛሬ የምናየው ሼኤን ነው። ሼኤን እንግዲህ ሼኤን ያው የምታውቁት ትኖራላችሁ ማለት ማሳያችሁን ማለት ነው። የማታውቁትም ትኖራላችሁ። ሼኤን ላይ እንግዲህ እዚህ ጋር እንሄዳን ማለት ነው። ሼኤን ላይ ሚ የሚለው ማለት ነው። ሚ የሚለው ጋር እንሄዳን። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ በዚህ መልኩ ያመጣናል ማለት ነው። እዚህ ጋር ምን አለ መሰላችሁ ፍሪ ጊፍት የሚሰጡበት አለ እዚህ። ከዛ እዚህ ክሬዲት ሪዋርድ አለ። ከዛ ደግሞ ይሄ ኮምፖዝ አለ ቅናሾች ማለት ነው። 15 ቅናሾች ሰጥቶኛል ከዚህ ማለት ነው። እና ከዚህ ደግሞ 5 ቅናሽ አለኝ ማለት ነው። ፖይንት ነው እንግዲህ ማሳያችሁ ዛሬ ዋናው ነጥብ ፖይንትስ የሚለውን ነው ማለት ነው። እዚህ ጋር እኔ 640 ፖይንት አለኝ ያጠራቀምኩት ማለት ነው። ከዛ እንዴት ነው ይሄንን ያጠራቀምኩት? ምን መሰላችሁ እዚህ ቼክ ኢን የሚል አለ እዚህ ጋር ማለት ነው። ቼክ ኢን የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። እንግዲህ ከዚህ ነው ያሰበሰብኩት ማለት ነው። ፖይንቱ ወደ ብር ይሆናል ሪያል ማለት ነው። ሁልጊዜ በቀን 10 ይሰጣን፣ 15 ይሰጣን፣ አንዳንድ ጊዜ 8 ይሰጣን፣ 5 ይሰጣን፣ 6 ይሰጣን። እዚህ ጋር እንደምታዩት ማለት ነው የተደረደረው እነዚህ ሳጥኖቹ ሁልጊዜ በ10 ቀን አንድ ወር በሳምንት አንድ ጊዜ በ7 ቀን አንድ ጊዜ 8 ይሰጣሉ ማለት ነው። እነዚህ ሳጥኖቹ ማለት ነው። እነዚህ ደግሞ ዴይ ቱ ዴይ ሁል ጊዜ ማለት ነው። ሁል ጊዜ 5 ፖይንት ይሰጣሉ። እነዚህ ሁል ጊዜ 5 ፖይንት፣ አንዳንድ ጊዜ 6 ይሰጣል። ይኸው እዚህ ጋር እንደምታዩት 15 ፖይንት አለ። ከመቼ በኋላ ነው 15 ፖይንት የምወስደው? 1 2 3 4 ከአምስተኛው ቀን 15 ፖይንት ይሰጠኛል ማለት ነው። ከዚህ ስንት ፖይንት አለኝ? ያጠራቀምኩት ስንት ፖይንት አለኝ? 640 ፖይንት አለኝ። 640 ፖይንት ስንት ብር ሆኗል? 24 ብር ከ3 ሳንቲም ሆኗል ማለት ነው። እና አጠራቅሙት፣ ብታጠራቅሙት ይጠቅማችኋል። ይሄ ከተጠራቀመ ያው አገዝ ይሆናችኋል ማለት ነው። ያው ይጠቅማችኋል በማለት ነው ያመጣሁት። እና ይሄንን ይመስላል። በዚህ መልኩ እየገባችሁ ሁል ጊዜ መሰብሰብ ትችላላችሁ ማለት ነው። ይሄን ይመስላል ማለት ነው። ሌላኛው ደግሞ በዚህ ነው ፕሮሰሲንግ። አሁን እዚህ ጋር አንዳንዶቹ ማለት ነው ትጠልባላችሁ እቃችሁን ከጠለባችሁ ወይም ኦርደር ካረጋችሁ በኋላ ኦርደር ያረጋችሁትን እቃ በምን ገብታችሁ ማየት እንደምትችሉ አታውቁትም። በዚህ ትገባላችሁ ፕሮሰሲንግ የሚለው ማለት ነው። እዚህ ጋር ትገቡና ታዩታላችሁ። አሁን ፕሮሰሲንግ የጠለብኩት ወይም ኦርደር ያረኩት እቃ ምንም ነገር ስለሌለ ያዘዝኩት እቃ ምንም ነገር ስለሌለ ኢት ኢዝ ኢምፕቲ ሄር ነው የሚለው። ዶንት ፋይንድ ዩር ኦርደር ይላል። ምንም ኦርደር ያረኩት እቃ የለም ማለት ነው። እንመለሳለን ወደ ኋላ። ሺፒንግ ይላል። ሪቪው፣ ሪተርንስ ማለት እቃችንን ገዝተን ኦርደር አድርገን ከእጃችን ከገባ በኋላ ኮሜንት የምናስቀምጥበት ነው ይሄ። እኔ አሁን እነዚህ እቃዎችን ጣልቤ ያለው ግን ኮሜንት ሳላላረኩኝ ይመስለኛል ካንስል ያደረግናቸውን እቃዎች ነው በዚህ የሚያመጣልን ማለት ነው። አልሙሂም ይሄን ይመስላል። እንደገና ደግሞ ፍሪ የሚሰጥበት እንትን አለ። ፍሪ ጊፍት ማለት ነው የሚሰጥበት አጋጣሚ አለ። ይሄንን በመንካት ቀጥታ ወደ ፍሪ ጊፍቱ መሄድ ትችላላችሁ ማለት ነው። የምታሸንፉበት አጋጣሚ ሊኖር ስለሚችል ወደዚህ ገብታችሁ ወደ ፍሪ ጊፍቱ ገብታችሁ
በዚህ መልኩ እንትን ማለት ትችላላችሁ ማለት ነው። 33 ብር ከፍላችሁ ሌላውን በነፃ የሚሰጥበት አጋጣሚ አለ። ያው እንዳሸነፋችሁት ነው ማለት ነው። እና ይሄን ይመስላል ውዶች፣ ያው ይጠቅማችኋል በማለት ነው ላሳያችሁ የመጣሁት። ያው አይከፋም። ምሳሌ እኛ ካርድ ክሬዲት ካርድ የሌለን ሰዎች በካሽ የምንጠልብ ሰዎች መሸዋል 30 ብር 40 ብር ምናምን ይችልልናል። ያኔ ቀላል ነገር አይደለም። ያው መናቁ ጥሩ አይደለም። ምላችኋለሁ። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከተመቻችሁ ቪዲዮዬን ሼር፣ ላይክ በማድረግ አበረታቱኝ። ምንም እያበረታታችሁኝ አይደለም፣ አበረታቱ ውዶችዬ። ተያይዘን እንደግ የሀገሬ ልጆች፣ እድላችንን እንሞክር እላችኋለሁኝ። አብሽሩልኝ። ኢንሻአላህ በሌላ ቪዲዮ እመጣለሁ።